የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ለብፁዕ አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ አዲስ አበባ እንኳን ለብርሃነ ልደቱ በሰላም አደረሱ። ተቋማችን በቅዱስ ሲኖዶስ የተጣለበትን መንፈሳዊ ኃላፊነት ለመወጣት በሚያደርገው የዕለት ተዕለት ጥረት ብፁዕነቶ የሚመሩት የአዲስ አበባ ሀገረ ስብከት የቅርብ አጋራችን በመሆኑ ከፍተኛ መንፈሳዊ ደስታ ይሰማናል። በነሐሴ ወር 2017 ዓመተ ምህረት ከሀገረ ስብከቱ በተላለፈ አባታዊ መመሪያ መሰረት የአዲስ አበባ አድባራትና ገዳማት መልካም ትብብራቸውን እያሳዩን በመሆኑ በዚህ ለብፁዕነቶ ታላቅ ምስጋና ከአክብሮት ጋር እናቀርባለን። አሁንም በብፁዕነቶ አባትነት ከሚመራው ታላቁ የአዲስ አበባ ሀገረ ስብከት ጋር ተቋማችን ያለውን የመንፈሳዊ አገልግሎት ኅብረት አጠናክረን በመቀጠል የቤተ ክርስቲያናችንን መልካም ገጽታ ለዓለም ማሳየታችንን እንደምንቀጥል በመግለጽ እንኳን ለ2018 ዓመተ ምህረት ልደተ እግዚእነ ኢየሱስ ክርስቶስ አደረሰው በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅት ስም መልካም ምኞታችንን እንገልጻለን። የብፁዕነቶ ቡራኬ ይድረሰን። አባ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ስርጭት ድርጅትና የምስራቅ አፍሪካ የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ። ቡራኬ ይድረሰን። እግዚአብሔር ይስጥልን። እናመሰግናለን። ብፁዕ አባታችን ይህንን እንኳን አደረሶ ለማጀብ በዚህ የተገኙት ሕፃናት ልጆቹ ደግሞ የደብረ ብስራት ቅዱስ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት የሕፃናት ክፍል ተማሪዎች ናቸው። ለልጆቹ እንዲሁም ለተቋማችን ሰራተኞች እንኳን አደረሶ አባታዊ መልእክቶን እንዲያስተላልፉልን በአክብሮት ጥያቄያችንን እናቀርባለን። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። ሕፃናት እግዚአብሔር ይባርካችሁ። እግዚአብሔር ለቁም ነገር ያብቃችሁ። ከዛ ድረስ መጥታችሁ እኛን እንኳን አደረሳችሁ ስላላችሁን እናመሰግናለን። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሁለተኛው ልደት የሚከበረው ዛሬ ነው። መድኃኒታችን ኢየሱስ ክርስቶስ ሁለት ልደት ነው ያለው። ሳዊሮስና ባስሌዮስ የተባሉ ሊቃውንት በሃይማኖተ አበው እንደተናገሩት ነአምን ክልኤተ ልደታተ፣ ሁለት ልደት እንዳለው ጌታን እናምናለን ብለው እንዳስተማሩን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ያለ እናት ዓለም ከመፈጠሩ በፊት ያለ እናት ከአብ ተወልዷል። አብ ማለት አባት ነው። ወልድ ማለት ደግሞ ምን ማለት ነው? ልጅ ማለት ነው። ስለዚህ ያን ጊዜ አንድ ልደት ነው። ሁለተኛው ልደት ደግሞ ያለ ዘርአ ብእሲ ከመቤታችን ከቅድስት ድንግል ማርያም የተወለደበት የዓለምን ኃጢአት ለመደምሰስ ቁስላችንን ቆስሎ ከሞት ወደ ሕይወት ከባርነት ወደ አርነት ከጨለማ ወደ ብርሃን ሊያወጣን መድኃኒታችን ኢየሱስ ክርስቶስ የሰው ሥጋ ለብሶ እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡሁ ወመንፈስ ቅዱስ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መድኃኒታችን መጥቶ አድኖናል። መጽአ አድኃነነ ነው የምንለውና ይሄንን ልደቱን የዓለም ታሪክ የተቀየረበት ዘመን እንኳን መቆጠር የተጀመረው ዓመተ ምህረት የተባለው ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ ነው። ስለዚህ ወደዚህ ወደ ዓመተ ምህረት የዛሬ 2018 ዓመት በከብቶች በረት በቤተልሔም በዚህ በብርድ ወራት መድኃኒታችን ኢየሱስ ክርስቶስ የተወለደበት ሕይወታችን የተቀየረበት መድኃኒት ኢየሱስ ክርስቶስ ወደ ዓለም የመጣበት የነቢያት ትንቢት የተፈጸመበት ዕለት ነውና ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ያሳድጋችሁ። ብፁዕ አባታችን ብፁዕ አቡነ ማቴዎስ
ስለሰጡን ክብርና ስለገለጹት የመልካም በዓል መልእክት ከልብ እናመሰግናለን። በብፁዕነቶና በልጆቹ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ከዕለት ወደ ዕለት እየዘመነ አሰራሩን እያሻሻለና እያደገ የመጣ ተቋም በመሆኑ የአዲስ አበባ ሀገረ ስብከት እንደ ትናንትናው ዛሬም ከሚዲያው ጎን መሆኑን በአክብሮት እንገልጻለን። እንኳን አብሮ አደረሰው። እግዚኦ ለቡ ጽራህ አበ ብዙሃን ሕርያቆስ ለተክልነ አንቀጸ ብፁዓን ንዕድ አበ ብዙሃን ሕርያቆስ ለተክልነ አንቀጸ ብፁዓን ንዕድ በጊዜ ጽባህ አስትያ ማየባረኮ በእድ በጊዜ ጽባህ አስትያ ማየባረኮ በእድ አምላኬ አምላኬ እገይስ ሀቤከ በጽባህ አነብብ ለከ ወልደ ቤተ ኪሩብ ላህም እምሕዝበ አይሁድ አብየ ወልደ ቤተ ኪሩብ ላህም እምሕዝበ አይሁድ አብየ በንጉስ ዘኩሉ አኮኑት ሐርያ በንጉስ ዘኩሉ አኮኑት ሐርያ ከመቅድመ ንጉስ ይስትያ ምጽአተ ንጉስ ወሀቡ። ግሩም ነው። ጎበዝ። በጣም 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 መሪጌታ ማን ነው የምትባለው? ማን ነው ስምህ? መሪጌታ ናሆም። እግዚአብሔር ይባርክ።